ባለፉት ሁለት ተከታታይ ቀናት ማለትም ከግንቦት 29 እስከ 30 2018 ዓ.ም በሰመራ ዩኒቨርሲቲና ከፌደራል ሕግና ፍትህ ኢንስቲትዩት ጋር በመተባበር በህገወጥ ስደትና ህገወጥ የሰዎች ዝውውር ላይ ያተኮረ አገራዊ የምርምር ሲምፖዚየም በተሳካ ሁኔታ ተጠናቋል ማለት ነው። በዚህ ታሪካዊ መድረክ ላይ ፖሊሲ አውጪዎች ምሁራኖች ማለትም ከሁለት መስሪያ ቤቶች ከሰመራ ዩኒቨርሲቲ ከፍትህና ህግ ኢንስቲትዩት ፕላስ ደግሞ ከ44 የኢትዮጵያ መንግስት ዩኒቨርሲቲዎች የህግ ትምህርት ቤት ዲኖችም ተሳታፊም ነበሩ። ፕላስ ደግሞ የሁለት ተቋማት ከፍተኛ አመራሮች ስቴት ሚኒስተር ዶክተር ዘካሪያስን ጨምሮ የዩኒቨርሲቲያችን ከፍተኛ አመራሮች በሲምፖዚየም ላይ ተገኝተዋል። በዚህ ሲምፖዚየም ላይ አጠቃላይ 7 ጥናታዊ ምርምር ጽሁፎች ቀርበዋል። እነዚህ ጥናታዊ ጽሁፎች በዋናነት በህገወጥ የሰዎች ዝውውርና ህገወጥ ስደትን በተመለከተ ከተለያዩ የኢትዮጵያ ክልል ላይ የተሰሩ በሞያሌም በኬንያም ድንበርም አጠቃላይ በኤግዚት ፖይንት የምንላቸው ኢትዮጵያን ኮሪደር ላይ ኦልሞስት ስደት ምን ይመስላል፣ ሰዎች ለምንድን ነው የሚሄደው፣ ማን ነው አዛዋሪዎቹ፣ ለምን ፐርፐዝ ይሄዳሉ፣ የሚያጋጥሙ ችግሮች ፕላስ ደግሞ በመንግስትም በተለያዩ ስቴክሆልደሮች ምን ይጠብቃል የሚሉትም ጭምር እንደ ሪኮሜንዴሽን የቀረበበት ሁኔታ ነው የነበረው። አጠቃላይ ከተለያየ ሴክተር መስሪያ ቤትም ከተለያዩ ዩኒቨርሲቲዎች የመጡ ምሁራኖች ሰፊ ውይይት ተደርጎበታል ብለን እናስባለን። ስለዚህ እነኚህ የቀረቡ ምርምሮች በተጨማሪ የዚህ ሲምፖዚየም መዘጋጀቱ ዋናው ዓላማው ስደትና ስደትን በተመለከተ ለመንግስት ሪኮሜንዴሽን አማራጭ ሀሳቦች ማቅረብ ነው፣ ምክረ ሀሳቦች ማቅረብ። ስለዚህ የዛ ምክረ ሀሳቦች እንደ ፖሊሲ ፕሮዲዩስ ተደርጎ ለመንግስት ማቅረብ ነው። አጠቃላይ የከፍተኛ የትምህርት ተቋማት ሚና አንድ አካል ነውና ስለዚህ እነኚህ ፖሊሲ ፕሪፎች ፕሮዲዩስ ተደርጎ ለሚመለከተው ባለድርሻ አካላት የሚሰጥ ይሆናል ማለት ነው። ስለዚህ ሰመራ ዩኒቨርሲቲ ይህንን መልካም ተሞክሮ አጠናክሮ በመቀጠል ቀጣይ ውይይቶችና ምክክሮች በቀጣይ የምናካሂድ ይሆናል። አጠናክረንም እንቀጥላለን ማለት ነው። ከዚህ በተጨማሪ በህግ ትምህርት ቤቶች ከ44 ዩኒቨርሲቲ የህግ ትምህርት ቤት ዲኖች አጠቃላይ የኢንስቲትዩቱ ከፍተኛ አመራሮችና ስታፎች ፕላስ ደግሞ ሌሎች ስኮላሮች በተገኙበት ቀጣይ አገራዊ ተጽዕኖ ሊያመጡ የሚችሉ ኢኒሼቲቮች ኦልሞስት ውይይት ተደርጎበታል ማለት ነው። እነዚህ ኢኒሼቲቮች በዋናነት በቀጣይ በጋራ የምንሰራቸው ጉዳዮች ይሆናሉ ማለት ነው። ለአብነትም ያክል ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በመተባበር ሴንተር ፎር ፒስ ኤንድ ኢንዲጂነስ ስቴዲ ማቋቋም ነው አንደኛ ዋናው ኢኒሼቲቭ። ስለዚህ ይሄ ሴንተር በዋናነት በስደትና ስደት ዙሪያ ምርምሮች ያካሂዳል። ፐርፐዝሊ ስደትና ስደት ጋር ተያይዞ ምርምር ስለሚሰራ አጠቃላይ ስደትን ከማስቀረት አንጻር ከስደት ተመላሾች ላይ ደግሞ የካውንስሊንግ አጠቃላይ የሪሃቢሊቴሽን ስራም በሰፊ የሚሰራ ይሆናል ማለት ነው ይሄ ተቋም። ሁለተኛ ኢኒሼቲቭ ከኢፌዴሪ ህዝብ ተወካዮች ምክር ቤት ጋር በመመካከር የህግና ህገ መንግስታዊ ጥናቶች ኮንሰርቲየም ማቋቋም ነው። ይህ ኮንሰርቲየም ዋናው ዓላማው አጠቃላይ በህግ እና ህገ መንግስት ጉዳዮች ላይ ዙሪያ የሚታዩ ክፍተቶች ቴክኒካሊም የሚያማክር ይሆናል ማለት ነው ይሄ ኮንሰርቲየም። በሶስተኛ ደረጃ ሴንተር ፎር ሌጋል ኤንድ ኢንዲጂነስ ገቨርናንስ ማቋቋም ነው። ይህ ሴንተር በዋናነት አጠቃላይ በሌጋልም ሆነ በከስተመሪ ኢንስቲትዩሽን ላይ ሪሰርች ማድረግ፣ ትሬኒንግ መስጠት። ስለዚህ አጠቃላይ ትራዲሽናል ሎውን ከሌጋል በተጨማሪ ትራዲሽናል ሎው ከስተመሪ ሎውን ከማጠናቀር አኳያ ጉልህ ሚና ይሮናል ብለን እናምናለን። ከዛ በተጨማሪ ጆይንት ሌጋል ሪሰርች እና ፈንድ ማቋቋም ነው። ይህ ፈንድ አጠቃላይ ሴሌክቲቭሊ በሌጋል ምርምር በጋራ መስራት
ስለዚህ ይሄ በጋራ የሚሰሩ ምርምሮች በሰው ኃይልም በበጀትም በጋራ የመደጋገፍ ስራ ይሰራል ማለት ነው። በተጨማሪ የትምህርት እድሎችን ማመቻቸት ሁለት ተቋማት ስለዚህ በሌጋል ኤዱኬሽን ሌጋል ሪሰርች እና አጠቃላይ ኤዱኬሽናል ፋንድ ዙሪያ ያው ሁለት ተቋማት የሚደጋገፉ ይሆናል ማለት ነው። በስተመጨረሻ ይሄ ሲምፖዚየም በተሳካ ሁኔታ እና በአማረ ሁኔታ እንዲጠናቀቅ ጉልህ አስተዋጽኦ ያበረከቱ አካላትን ማመስገን ይፈልጋሉ። በመጀመሪያ ደረጃ የሁለት ተቋማት ከፍተኛ አመራሮች ይሄን ኢኒሺዬቲቭ በመውሰድ ይሄ ሲምፖዚየም በአማረ መልኩ እንዲካሄድ እና እንዲጠናቀቅ ከመጀመሪያ እስከ መጨረሻ ሲከታተሉ የነበሩ አካላትን መጀመሪያ ማመስገን ይፈልጋሉ። ሁለተኛ ደግሞ የሁለት ተቋማት ኤክስፐርቶች ኦርጋናይዚንግ ኮሚቴ ከሁለት ተቋማት የተወጣጡ ኮሚቴ ይሄ ፕሮግራም አጠቃላይ ከጅምሩ እስከ መጨረሻ በአማረ መልኩ እንዲጠናቀቅ ሰፊ ስራ ሲሰራ ቆይቷል። ስለዚህ እነሱን ማመስገን እፈልጋለሁ። ከዛ በተጨማሪ የተቋማችን የዩኒቨርሲቲያችን ስታፎች አጠቃላይ መካከለኛም እታች ላሉ አመራሮች በሙያም ሲደጋገፍ ነበርና እነሱን ማመስገን እፈልጋለሁ። በስተመጨረሻ ይህን ፕሮግራም ላይ ለመሳተፍ ከ44 ኢትዮጵያን ዩኒቨርሲቲ የመጡ የህግ ትምህርት ቤት ዲኖችን ማመስገን እፈልጋለሁ። ፕሮግራሙ እንዲደምቅ እንዲያምር የነሱ ሚናም በጣም ከፍተኛ ስለነበረ በነበራችሁ ቆይታ ባያችሁት ነገር ያው አይ ሆፕ እንደተደሰታችሁ ሙሉ እምነቴ ነው። በምትሄዱበት ቦታም ሪሊ ዩኒቨርሲቲም አፈርን እንደምታስታውቁ ሙሉ እምነቴ ነው። መልካም ጉዞ እመኛለሁ። አመሰግናለሁ።